ሰላም ጤና ይስጥልኝ። ዛሬ ይዤላችሁ የቀረብኩት እንግዲህ ፎሮፎር ላስቸገራችሁ ማለት ነው። እንግዲህ ፎሮፎር በአጭሩ የራስ ቅል ቆዳን የሚያጠቃ ፈንገስ ነው ማለት ነው። እንግዲህ መገለጫው የራስ ቅል ቆዳን በመፈርፈር የማሳከክ ስሜት መፈጠር ነው። ይህ አይነት ችግር በብዙ ሰዎች ላይ የሚከሰት የተለመደ ሲሆን ሰዎች ደግሞ የሚያስፈራና ለማከም አስቸጋሪ የሆነ በሽታ ነው። ስለዚህ ትክክለኛው ምክንያቱ ባይታወቅም በፎሮፎር የመያዝ እድልን የሚጨምሩ ጎልቶ እንዲታይ የሚያደርጉ ነገሮች ግን አሉ። እነሱም ንጽህናን አለመጠበቅ፣ አለመታጠብ፣ አለማበጠር፣ የራስ ቅል ቆዳን ድርቀት አለመከላከል እና የተፈጥሮ የራስ ቅል ቆዳ ቅባትን ታጥቦ አለማስወገድ ፎሮፎር ጎልቶ እንዲታይ ያደርገዋል ማለት ነው። እንዲሁም ደግሞ በሰዎች ማበጠሪያ ስናበጥር ከሰዎች የሚተላለፍ ማለት። ስለዚህ ሁላችንም በሰዎች ማበጠሪያ አለማበጠር ማለት ነው። እንግዲህ የፎሮፎር መከላከል እንዲሁም ደግሞ አንዳንድ ቅባቶች ከምንጠቀማቸው ቅባቶች፣ ሻምፖዎች የማይስማሙን ነገሮች ሊሆን ይችላል ማለት ነው። እንግዲህ ፎሮፎርን ደግሞ ለመቀነስ ደግሞ አንደኛ የመጀመሪያው ጭንቀትን፣ ውጥረትን ማስወገድ፣ ፀጉራችንን እንዲሁም ደግሞ በጊዜ ሳንቆይ መታጠብ፣ የማይታወቅ ቅባት አለመጠቀም እንዲሁም ደግሞ የራስ ቅል ቆዳችን ደረቅ መሆን የለበትም ማለት ነው። ሁልጊዜ መንከባከብ፣ እርጥብ እንዲሆን ማድረግ ይኖርብናል ማለት ነው። እንዲሁም ደግሞ ለምሳሌ ጠዋት ጠዋት ለተወሰነ ደቂቃ ፀጉራችንን ፀሐይ ማስመታት ማለት ነው እና ፀሐይ በጣም ቆንጆ ነው። ሲበዛም ጥሩ አይደለም፣ ግን ደግሞ ጠዋት ጠዋት ለተወሰነ ደቂቃዎች ማለት ነው ፀሐይ ፀጉራችንን ብናስመታው በጣም ጥሩ ነው ማለት ነው። ስለዚህ ፀጉራችንን ፎሮፎር እንትን ለማለት ደግሞ በቤታችን የሚዘጋጁ አሉ። እንዲሁም ደግሞ ሻምፖዎች፣ አሁን ይሄ ሻምፖ ሄደን ሻምፖ ይላል ማለት ነው። ይሄ ሻምፖ በጣም አሪፍ ነው። ይሄኛው ከቻኮል ከከሰል ነው እንትን ያለውና ትንሽ የማቃጠል ባህሪ አለው። ይሄኛው ደግሞ አለ በሮዙ ከለሩ ማለት ነው እና እሱን ተጠቀሙት ማለት ነው። በተቻላችሁ መጠን ደግሞ ሎሚ በጣም ጥሩ ነው። ሎሚ ተጠቀሙ ማለት ነው። ሎሚ ራሱ በጣም ቆንጆ ነው። እንዲሁም ደግሞ እርጎ ራሱ ጥሩ ነው ማለት ነው። ሎሚ ቀላቅላችሁበት ማለት ነው እና ይህን ሻምፖ ገዝታችሁ ተጠቀሙት ማለት ነው። ፀጉራችሁ ሁልጊዜ ወዛም እንዲሆን እርጥብ እንዲሆን ማድረግ ይኖርባችኋል። ቆዳችን ሲደርቅ ተገቢውን ቅባት ሳያገኝ ሲቀር ፎሮፎር ይፈጥራል ማለት ነው። እንዲሁም ደግሞ ጥንቃቄ ማድረግ ይኖርብናል ማለት ነው፣ ከሰዎች ጋር እንትን አለ ማለት። ስለዚህ ይህንን ሻምፖ ተጠቀሙት ማለት ነው። በጣም ጥሩ ነው። እንዲሁም ደግሞ ሎሚ እያደረጋችሁ ተጠቀሙ። ሎሚ ለተወሰነ 30 ደቂቃ አቆይታችሁ መጀመሪያ ተቀብታችሁ ለ30 ደቂቃ አቆይታችሁ እናንተ በሚስማማችሁ ሻምፖ ተጠቀሙ። ወይም ደግሞ እኔ ሻምፖ እንትን የሰራሁት አለ፣ ያንን አይነት እየሰራችሁ ፀጉራችሁ ወዛም እንዲሆን ያደርገዋል ማለት ነው። እና ፎሮፎር በጣም መጥፎ ነው፣ በጣም እውነት፣ በተለይ ደግሞ ሲያሳክክ በጣም መጥፎ ነው እና እነዚህ ሻምፖዎችን ተጠቀሟቸው፣ በጣም ጥሩ ናቸው። ፎሮፎርን ይቀንሳሉ ማለት ነው። እንዲሁም ደግሞ በተለይ ደግሞ እንዳልኳችሁ ሎሚ በማንኛውም ውህድ ስትጠቀሙ ሎሚ ተጠቀሙ እና እንዳልኳችሁ ደግሞ እዚህ ጋር የምታዩት የእርጎ ትሪትመንት፣ እርጎ ስትጠቀሙ ሎሚ አድርጋችሁ በምትጠቀሙ ሰዓት፣ ማክስ በምታደርጉ ሰዓት ሎሚ እያንዳንዱ አርጎ ትሪትመንት ስትሰሩ፣ ለምሳሌ የሩዝ ትሪትመንት፣ የሙዝ ትሪትመንት፣ የተለያዩ ትሪትመንቶች ስትጠቀሙ ሎሚ አብራችሁ ቀላቅሉበት ማለት እና ይሄን ሞክራችሁ ደግሞ እምቢ ካላችሁ ደግሞ ወደ ጤና ተቋም ሄዳችሁ ቼክ ማድረግ ይኖርባችኋል ማለት ነው። ፎሮፎር ፀጉራችን እንዲጎዳ ያደርገዋል። እንዲሁም ደግሞ ለማስያዝ እንትን ለማለት ራሱ የፀጉራችን ውበት ያጠፋዋል ማለት ነው። በጣም መጥፎ ነው ፎሮፎር በነገራችን ላይ እና ስናስይዘው ራሱ ነጭ ሆኖ ነው ከላይ የሚወጣው ማለት ነው። ስለዚህ በተለይ ደግሞ ሎሚ ቢያንስ በ2 ሳምንት አንዴ፣ ያው በተለይ ሎሚ በእርግጥ አሲድነት ስላለው ተልተሎ አይመከርም፣
ግን ቢያንስ በ2 ሳምንት አንዴ በወር 2ቴ እንደዛ እያላችሁ ሎሚ ብቻ መጠቀም ወይም ደግሞ ሎሚ ዘይቱን ጋር አድርጋችሁ መጠቀም ትችላላችሁ። ወይም ደግሞ ከኮኮናት ጋር ቀላቅላችሁ መጠቀምም ትችላላችሁ ማለት ነው። እና እንግዲህ የሚመስል ነበረ። ስለተከታተላችሁ በጣም አመሰግናለሁ። ቻናሌን ሰብስክራይብ በማድረግ ቤተሰብ የሆኑ እግዚአብሔር አምላክ ሀገራችንን ሰላም ያድርግልን። ባይ ባይ። መልካም ጊዜ። አበረታቱኝ፣ ሰብስክራይብ እያደረጋችሁ አመሰግናለሁ።